ሰላም ውድ ቤተሰቦች እንደምን ናችሁ? ዛሬ ግሬድ 9 ሂስትሪ ቻፕተር 1 እንማራለን ማለት ነው። ዘ ዲሲፕሊን ኦፍ ሂስትሪ ኤንድ ሁማን ኢቫሉዌሽን የሚለውን ክሊር ኤንድ ሾርት የሆነ ገለጻ እናደርግላችኋለን ወይም እናስተምራችኋለን ማለት ነው። ዘ ዲሲፕሊን ኦፍ ሂስትሪ ምንድን ነው? ዲሲፕሊኑ የሂስትሪ ዲሲፕሊኑ ምንድን ነው ከተባለ ዲሲፕሊን ኦፍ ሂስትሪ አር ሰብጀክት that support the study and interpretation of the past። ስለዚህ ዲሲፕሊን ኦፍ ሂስትሪ ስንል ምንድን ነው? ምንን ሰፖርት ያደርጋል? ስቴዲ ለማድረግ ለማጥናት ፓስት ኢቨንቱን ስቴዲ ለማድረግ እና ሃው ቱ ኢንተርፕሬት የሚለውን ኮንሲስት ያደርጋል ማለት ነው። ሁማን ኢቫሉዌሽን ደግሞ ምንድን ነው? ሁማን ኢቫሉዌሽን ይዘ gradual development of modern human from early human ancestor over millions of years ማለት ነው። ስለዚህ ከሚሊዮን ዓመታት በኋላ ሁማን ኢቫሉዌሽን እንዴት እየሆነ ግራጁዋል ቼንጅ እንዳመጣ እንማራለን ማለት ነው በዚህ ኮንሰፕት ማለት ነው። ስለዚህ አሁን ቀጥታ ፕሪሂስትሪ ኤንድ ሂስትሪ የሚለውን እንማራለን ማለት ነው። ስለዚህ ሚኒንግ ኦፍ ፕሪሂስትሪ ኤንድ ሂስትሪ የሚለውን እስቲ እናያለን ባጭሩ ማለት ነው። ሚኒንግ ኦፍ ፕሪሂስትሪ ኤንድ ሂስትሪ። ፕሪሂስትሪ ስንል ምን አይነት ኮንሰፕት ይይዛል? ፕሪሂስትሪ ስቴዲስ አባውት ፓስት ቢፎር ራይቲንግ ኤግዚስት ነው ፕሪሂስትሪ። ለምሳሌ ራይቲንግ ኤግዚስት ሳያደርግ በመጀመሪያው ስቴት የተደረገው ነገር ምንድን ነው? ፕሪሂስትሪ ነው። ቢፎር ራይቲንግ የተባለ ማለት ነው። ሂስትሪ ስንል አፍተር ዘ ራይቲንግ የተጀመረ ነገር ነው ማለት ነው። ሂስትሪ ስቴዲ ኦፍ ዘ ፓስት ዩዚንግ ሪትን ሪኮርድስ ኦር ሪትን ማቴሪያልስ ሂስትሪ ይባላል። ሂስትሪ ቤዝድ ኦን ቡክስ ዶክመንትስ ኤንድ ኢንስክሪፕሽንስ። ሂስትሪ በምን ላይ መሰረት ያደርጋል? በምን ላይ ቤዝ ያደርጋል ከተባለ ቡክስ፣ የተለያዩ መጽሐፎች ላይ፣ የተለያዩ የተጻፉ ዶክመንቶች ላይ፣ የተለያዩ ኢንስክሪፕሽኖች ላይ ቤዝ ያደርጋል ሂስትሪ ማለት ነው። ፕሪሂስትሪ ቤዝድ ኦን ዋት? ፎሲል ቱልስ ቦንስ አርቲፋክትስ በሱ ላይ ምን ያደርጋል? ፎከስ ያደርጋል ፕሪሂስትሪ። ስለዚህ ፕሪሂስትሪ ኢንዲስ ዌን ራይቲንግ ኢዝ ኢንቨንትድ። ፕሪሂስትሪ እንዲሆነ ወይ ፕሪሂስትሪ ያለቀው መቼ ነው? ራይቲንግ ስታርት ሲደረግ ማለት ነው። ራይቲንግ ስታርት ሲደረግ ፕሪሂስትሪ ምን ሆነ? ፓውዝ ሆነ ወይ አቆመ ማለት ነው። አለቀ ማለት ነው። ሂስትሪ ደግሞ ቢገንስ አፍተር ዘ ኢንቪቴሽን ኦፍ ራይቲንግ። ራይቲንግን ኢንቨንት ከተደረገ በኋላ የተጀመረውን ሂስትሪ ነው የሚባለው ማለት ነው። ስለዚህ ባጭሩ ፕሪሂስትሪ ኢዝ ፔሪድ ቢፎር ራይቲንግ ዋዝ ኢንቨንትድ። ፕሪሂስትሪ ስንል ምንድን ነው? ራይቲንግ ኢንቨንትድ ከመሆኑ በፊት ያለውን ፕሪሂስትሪ ነው የሚባለው። ሂስትሪ ስንል ደግሞ ዘ ስቴት ኦፍ ፓስት ሁማን ኢቨንትስ ቤዝድ ኦን ሪትን ሪኮርድስ ፕሪሂስትሪ ነው ማለት ነው። ስለዚህ ቀጥታ ተርሙ ሂስትሪ ምን ማለት እንደሆነ እስቲ እኔ ማለት ነው። ዘ ተርም ሂስትሪ derived from Greek word historia። ድራይቭ የተደረገው ከምን ወርድ ነው? ስቶሪያ። ሂስትሪ ስንል ደግሞ የግሪክ ወርድ ነው ማለት ነው። ስለዚህ ስቶሪያ ማለት ነው። ስቶሪያ ሚንስ ኢንኩሪ ምርመራ ማለት ነው። ኢንኩሪ ኦር አን አካውንት ኦፍ ዋንስ ኢንኩሪ። ሂስትሪ ኢዝ ስቴት ኦፍ ሁማን ኢን ዘ ፓስት። ሂስትሪ ስቴት ኦፍ ሁማንስ ኢን ዘ ፓስት እንለዋለን ሂስትሪ ማለት ነው። ኢት ቴልስ ዋት ዜ ዲድ ኤንድ ዋት ሀፐንድ ቱ ዘም። ስለዚህ ፓስት ሁማኑን
ፓስት ሁማን ቢንግ ምን አይነት ስራ ይሰራሉ፣ ምን አይነት ታሪክ አላቸው የሚለውን ስቴዲ ያደርጋል። ሂስትሪ ወይ ያጠናል ወይ ቴል ያደርጋል ወይ ይነግረናል ማለት ነው። ስለዚህ ሂስትሪ ቴልስ ዋት ዘ ዲድ ዋት ዘ ፓስት ሁማን ዲድ ኤንድ ዋት ሀፐንድ ቱ ዘም ምን አይነት ነው ሀፐን ያደረገው ወይ ምንድን ነው ተፈጠረው የሚለውን ስቴዲ ያደርጋል ማለት ነው። ሂስቶሪያንስ አር ፒፕል ሁ ስቴዲ ኤንድ ራይት አባውት ዘ ሁማን ፓስት። ሂስቶሪያንስ የምንላቸው ምንድነው? ህዝብ ነው ወይ ሰዎች ናቸው ማለት ነው። ሂስቶሪያንስ የምንለው ምንድነው? ሰዎች ናቸው። ምንን ስቴዲ ያደርጋል ወይ ምንን ይጽፋል? ሂስትሪን የሚጽፉ ሰዎች ነው ማለት ነው። ሂስቶሪያንስ የምንለው ሂስትሪን ይጽፋሉ ወይ ስቴዲ ያደርጋሉ ማለት ነው። ስለዚህ ሂስትሪን የሚያጠኑ ሂስትሪን የሚጽፉ ሰዎች ምንድነው? ሂስቶሪያንስ የሚባለው ማለት ነው። ስለዚህ they tell us that history began about 5,500 years ago when people first began to write። ስለዚህ ሂስትሪ ምንን ይነግረናል ማለት ነው? 5,500 ዓመታት በኋላ ማለት ነው። people first began to write። ስለዚህ መጀመሪያ ጊዜ ሰዎቹ መጻፍ የተጀመረበት ሰዓት ማለት ነው። However, the state of people beginning prehistory. Prehistory is the state of distant past። ስለዚህ ምንድን ነው? distant pastን ስቴዲ ያደርጋል prehistory። Prehistory was the time before people developed the art of writing። ስለዚህ ሰዎቹ አርት ኦፍ ራይቲንግ ዴቨሎፕ ከማድረጉ በፊት ያለውን ፕሪሂስትሪ ይባላል። እንደተማርነው ማለት ነው፣ እንዳየነው ማለት ነው። አርኮሎጂስት ኤንድ አንትሮፖሎጂስት ሃቭ ወርክድ ቱ ፋይንድ ክሊው አባውት ዘ ኤርሊ ሁማን ላይፍስ። ኦንሊ ስሞል ፓርት ኢዝ ስቴዲድ ኦፍ ዘ ኢቨንትስ ዲድ ኦፍ ዘ ፓስት። ዚስ ስሞል ፓርት which is stated is called history. Unlike prehistory, however, the subject of history mainly deal with the past, beginning from when writing and recording started። እንዳረሱ እንግዲህ እዚች ጋር ራይቲንጉ ቢጊኒንግ ከተጀመረ ቀጥሎ ማለት ነው። ስለዚህ ቢጊኒንግ ፍሮም ዘ ራይቲንግ ኤንድ ሪኮርድድ ስታርትድ ከተጀመረ በኋላ ያለውን ምንድን ነው የሚባለው? ሂስትሪ ነው። Therefore, historians are people who study and write about the human past. Historians የምንላቸው ምንድነው? ሰዎች ናቸው። ምንን ይጽፋል? ሂስትሪ ወይ ታሪክ ራይት የሚያደርጉ ስቴድ የሚያደርጉ ማለት ነው። ስለዚህ ምንድነው ሂስቶሪያንስ የምንላቸው ሰዎች ናቸው ማለት ነው። ምንን ስቴዲ ያደርጋል? ሂስትሪን ማለት ነው። ሂስትሪን ይጽፋሉ፣ ያጠናሉ ማለት ነው። ስለዚህ ሂስቶሪያንስ እንለዋለን ማለት ነው። አወሪ the other discipline do it in the present. Man interact with the natural environment to produce his primary needs such as food, shelter, clothes. ስለዚህ እዚህ ጋር ሰዎች ከምን ጋር ኢንተራክት ያደርጋል? ከኤንቫይሮንመንት ጋር የመጀመሪያ ፍላጎታቸውን ለማሟላት ሲሉ ከኤንቫይሮንመንት ጋር ኢንተራክት ያደርጋል ወይ ከኤንቫይሮንመንት ጋር ተስማምቶ ምን ያደርጋል? የተለያዩ ፉዶችን ምግቦችን ይሰራሉ። ሼልተር ኤንድ ክሎዝ። ስለዚህ ቤዚክ ኒዳቸውን ፉልፊልድ ለማድረግ በዛነ ምን ያደርጋል ሰዎች ማለት ነው? ከኤንቫይሮንመንት ጋር ኢንተራክት ያደርጋሉ። ኤንቫይሮንመንቱ ምን አይነት ፉዶች ፕሮዲውስ እንደሚያደርጉ፣ ምን አይነት ልብስ እንደሚለበስ፣ እንዲሁም ምን አይነት ቤት እንደሚሰሩ ምን ያደርጋል? ኤንቫይሮንመንትን ቤዝ ያደርጋሉ ማለት ነው። In the production process, human begins improve the production tools and the quality and quantity of the produce. ስለዚህ history as a body of knowledge, an account of the past based on historical facts and evidence። ስለዚህ ሂስትሪ ስንል ቤዝድ ኦን ናውሌጅ ነው። ለምሳሌ ሂስቶሪካል ፋክት እና ኤቪደንስ ጋር በአንድ ላይ አታች አድርገው ነው ሂስትሪ የሚጽፉት ማለት ነው። ለምሳሌ ሂስትሪን ለመጻፍ ምን ያደርጋል? ፋክት ያስፈልጋል፣ ሁኔታ ወይ ትሩ የሆነ መረጃ ያስፈልጋል። እንዲሁም ምንድነው ኤቪደንስ ያስፈልጋል ማለት ነው። ሂስቶሪካል ፋክት ስንልስ ሂስቶሪካል ፋክት refers to information or statement about the past that is known or proven to be true። ስለዚህ ሂስቶሪካል ፋክት የምንለው ምንድነው? መረጃ ነው ማለት ነው። መረጃ ነው፣ የፓስት መረጃ ያለፈው መረጃ ነው ማለት ነው። ፕሬዘንት ሳይሆን
ፓስት ነው። ምንድነው? ናውን ኦር ፕሮቭን ቱ ቢ ትሩ ትክክለኛ የሆነ መረጃ ነው ሂስቶሪካል ፋክት ነው። ሂስትሪ ኢዝ ኦል አባውት ፕሮቫይዲንግ አን ኢንተርፕሪቴሽን ኦፍ ዋት ሀፐንድ። ስለዚህ ሂስትሪ ምንን ፕሮቫይድ ያደርጋል ማለት ነው? አን ኢንተርፕሪቴሽን ኦፍ ዋት ሀፐንድ፣ ከዚህ በፊት ምንድን ነው ሀፐን ያደረገው፣ ምን ተፈጥሮ አልፏል የሚለውን ፕሮቫይድ ያደርጋል ሂስትሪ ማለት ነው። ዋይት ሀፐንድ፣ ለምንድን ነው ተፈጠረው፣ ምክንያቱ ኤቪደንሱ ምንድን ነው ምክንያቱን የሚለውን ስቴዲ ያደርጋል ሂስትሪ ማለት ነው። ኤንድ ሃው ኢት ሀፐንድ ቤዝድ ኦን ሶርስ፣ ሃው እንዴት ነው ተፈጠረ፣ ለምን ተፈጠረ፣ ዋይ ኢት ሀፐንድ እንዴት ነው ተፈጠረው የሚለውን ምን ያደርጋል? ቤዝድ ኦን ሶርሱ ምን ያደርጋል? ኤክስፕሌን ያደርጋል፣ ፕሮቫይድ ያደርጋል ሂስትሪ ማለት። ስለዚህ አንድ ክስተት ሀፐን ወይ ከተፈጠረ በኋላ ምን ያደርጋሉ? እንዴት እንደተፈጠረ፣ ለምን እንደተፈጠረ ስቴዲ ያደርጋሉ ማለት ነው ሂስትሪ። ዜርፎር ሂስትሪ ኢዝ ቦዝ ፋክት ኦፍ ፓስት ኤንድ ኢንኩሪ ሜድ ኢንቱ ዘ ፓስት ፋክትስ። ዞ ሂስትሪ ኢዝ ኖት አን ኦፒኒየን ኦር ኖብል ራይቲንግ። ሂስትሪ ወይ ታሪክ ስንል ምንድን ነው? የሰዎች አይዲያ ወይ ኦፒኒየን አይደለም ማለት ነው። ዝም ብሎ ሰው የሆነ ሰው የተናገረ አይዲያ ወይ ኦፒኒየን አይደለም፣ ወይ አፈ ታሪክ ወይ ልቦለድ አይደለም ማለት ነው ሂስትሪ ስንል። ስለዚህ ምንድን ነው ሂስትሪ ምን ይፈልጋል? ኤቪደንስ ኤንድ ሶርስ ይፈልጋል ማለት ነው። ለዛ ነው ሂስትሪ ኢዝ ኖት ኦፒኒየን ኦር ኖብል ራይቲንግ የተባለ። አይደንቲፋይንግ ሂስቶሪካል ፋክት ፍሮም ኦፒኒየን ሪኳየርስ ክሪቲካል ቲንኪንግ ይጠይቃል። ለምሳሌ እዚች ጋር ሂስቶሪካል ፋክቱን ከኦፒኒየን ከአይዲያ ወይ ከሰዎች ሀሳብ ለመለየት ምን ያስፈልጋል? ክሪቲካል ቲንኪንግ ያስፈልጋል። ክሪቲካል ቲንከር መሆን አለበት ኦር ሪዝኔብል መሆን ማለት ክሪቲካል ቲንኪንግ። ዲስቲንጉሽንግ ቢትዊን ፋክት ኤንድ ኦፒኒየን ኢዝ ዋን ኦፍ ዘ ሞስት ኢምፖርታንት ስኪል ዩ ካን ለርን ፍሮም ስቴዲንግ ሂስትሪ። ስለዚህ ምንድን ነው ዲስቲንጉሽ ማድረግ መለየት ማለት። ለምሳሌ ፋክቱን ከኦፒኒየን ለመለየት ምን ያስፈልጋል? ክሪቲካል ቲንኪንግ ያስፈልጋል። ከዛም አልፎ ምንድነው ሞስት ኢምፖርታንት ቲንግ ነው ማለት መለየት ማለት። ስለዚህ a fact is a statement that can be proved with a supporting information. On the other hand, opinion is what a writer believes based on his or her viewpoint. ስለዚህ ምንድነው ፋክት ስንል ትክክለኛ የሆነ ነገር ነው ማለት የተረጋገጠ ነገር ነው። ግን ኦፒኒየን ስንል ደግሞ ምንድነው what a writer believes፣ ጸሐፊው ምን ያምናል በአእምሮ ውስጥ ምን ያለው የሚለው ምን አይነት ሀሳብ ያለው የሚለውን ይይዛል ኦፒኒየን ማለት ነው። የግለሰቡን ሀሳብ የግለሰቡን አስተያየት ይይዛል ኦፒኒየን ማለት ነው። ሂስትሪ ራይተርስ ካን ኪፕ ዜር ኦፒኒየንስ ዊዝ ፋክት። ሂስትሪ ራይተሮች ምን ያደርጋሉ ማለት ነው? ይጠብቃሉ ማለት ነው። ምኑን? ኦፒኒየን እና ፋክቱን ለይተው ያውቃሉ ማለት ነው። ስለዚህ በት አን ኦፒኒየን ኢዝ ሰምቲንግ ዛት ካኖት ቢ ፕሩቭድ ያልተደረገ ነው ማለት ኦፒኒየን የሚባሉት ማለት ነው። ስለዚህ ያው የዛሬ ትምህርታችን ያንን ይመስላል። ቀጣይ ዘ ዲሲፕሊን ኦፍ ሂስትሪ የሚለውን እንማራለን። ያው በዛሬ ትምህርታችን ላይ የተወሰኑ ፖይንቶችን አግኝታችኋል ብለን እናምናለን። ስለዚህ በዛሬው ትምህርታችን ጥሩ ፖይንት እንደተማራችሁ ተስፋ እናደርጋለን። እናመሰግናለን። ቀጣይ ቪዲዮ እንዲደርስላችሁ ቻናላችን ሰብስክራይብ በማድረግ ውጡልን። እናመሰግናለን።